እንዲሁ ሳስበውና አስገምት ገነት የማህበራዊ ሚዲያ አጠቃቀሙን ያውበቀችበት አይመስለኝም። ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። ወንድ ወዳጅ ልኛል በስማ እኔም በሆን ይካፋኛል። ህመሜን በማስተማም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁትና እንዲሁ ሳስበውና አስገምት ገነት የማህበራዊ ሚዲያ አጠቃቀሙን ያውበቀችበት አይመስለኝም። ገነት ንጋቱ አሉ ከሚባሉ አንጋፋ አርቲስቶች አንዷ ነች። ኑሮዋንና ልጆቿን ለማሳደግ ወደ ዩቲዩብ መንደር ከመጣች በኋላ በተደጋጋሚ ራሷን የሚያዋርድ ብዙ ነገሮች ሰርታለች። ለገንዘብ ብላ በዚህ መጠን ራሷን ማቅለል ይኖርባታል ብዬ አላምንም። በሚመጥናት መንገድ ብዙ መስራትና ማደግ እየቻለች እጅግ ወርዳ ተዋርዳ መኖሩን የፈለገችው ለምን እንደሆነ አላውቅም። በነጻነት ወርቅነህ ሞት ላይ የሰራችው ነውር ሳያልቅላት ሌላ ነውር በፕሮቴስታንት እምነት ተከታዮች ላይ የሰራችው ቪዲዮ እሷንም ለችግር አጋልጧታል። ገነት ንጋቱ ምሳሌ ያደረግን እንጂ አሁን ላይ ብዙ ሰዎች ነውራቸው ጌጣቸው ሆኖባቸው ያልተገቡ ነገሮችን በቪዲዮ እየሰሩ ማሸማቀቅ ስራ አድርገውታል። ይሄ ቢታረም ጥሩ ነው። መልካም ቀን። በወይዘሮ ገነት ንጋቱና በአቶ አንተነህ ተህርቆ መካከል በተደረገው ቃለ መጠይቅ ላይ ለእምነቱ ተከታዮች ካላቸው ጥላቻ በመነሳት የወንጌል አማኞችን መንፈሳዊ ገጽታ የሚያበላሽ ምልልስ በማህበራዊ ሚዲያ እየተሰራጨ ያለው ጉዳይ በእርግጥ ጉዳዩ እውነት ከሆነ ከተጠቀሰው አገልጋይ ማንነት በስም መጥቀስ የሚያስፈልግ ሲሆን ይህ ባልሆነበት በደፈናው ሰዎች ለእምነቱና ለተከታዮች ያላቸው ገጽታ እንዲበላሽ ሆን ተብሎ የተሰራጨ ስለሆነ ካውንስሉ በህግ እንዲጠየቁ ክስ የመሰረተባቸው ሲሆን በተመሳሳይ መልኩ በልዩ ልዩ መድረኮች የተለያዩ ማህበራዊ ሚዲያዎችንና መድረኮችን በመጠቀም ሙያዊ ስነ ምግባርን ባልተከተለ መንገድ የወንጌል አማኝ እምነት ተከታዮችን ገጽታ ለማበላሸት የሚሰሩ አካላትም ከድርጊታቸው እንዲቆጠቡ ካውንስሉ አሳስበዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የወንጌል አማኞች ድምጽ። ይህንን ጽሁፍ እንድጽፍ ያነሳሳኝ ሰሞኑን በማህበራዊ ሚዲያ ላይ ሲንሸራሸር ያየሁት የአንድ አርቲስት ነኝ ያለ ሰው የልብ ህይወት በተሰኘው ሾው ላይ በገነት ንጋቱ አዘጋጅነት የቀረበው አንተነህ ተህርቆ ከተሰኘ ግለሰብ ጋር የነበረው ቃለ መጠይቅ ላይ በትዳር ችግር ውስጥ ገብቶ በችግሩ ሊረዳኝ የመጣ ፓስተር በተመሳሳይ ጾታ ግንኙነት ልምምድ ውስጥ ያለ ፓስተር መሆኑን በአደባባይ ሲናገር ሰምተናል። የመጀመሪያ ይህንን ጉዳይ የወንጌል አማኝ ማህበረሰብ ስም ለማጠልሸት የሃይማኖቱን መልክ ለማጥቆር የተሄደበት አስተሳሰብና አመለካከት እንዳለበት እረዳለሁ። ይሄ ማለት በማንኛውም ነገር የሚጠራው የወል ስም ሁሉንም የሚያካትትና በተለይ በዛ ስያሜ የሚታወቀውን ማህበረሰብ የሚወክል ሆኖ የሚገኙ ለምሳሌ እንደ ጳጳስ ብዬ ብናገር ጳጳስ የሚለው ቃል የግለሰብ ስያሜ ወይም ከግለሰብ ስያሜ ጋር የተያያዘ ሳይሆን ጳጳስ የሚለው ስያሜ በአንድ ሃይማኖት ውስጥ የሚታወቅ የተጠራው ስያሜ በቀጥታ ድርጅታዊ ሃይማኖታዊ መልክ እንጂ ግለሰባዊ መልክ ሊኖረው አይችልም። ስለዚህ ይሄ ሰው የተናገራቸው ጉዳዮች አንድም ሃይማኖት ወይንም ወንጌል አማኙን በሚወክል የወል ስም ላይ የተንጠለጠለ ስለሆነ ማንኛውም የወንጌል አማኝ የሚወክል መሪን ይወክላል። ህዝብ ውስጥ የሚገባው መረዳትም ሆነ እውቀት የሃይማኖት መሪዎች የሚል እንጂ ያን ግለሰብ ስህተት ወይንም የኃጢአት ህይወትን አይወክልም። ስለዚህ ባለቤት አልባው የወንጌል አማኝ ማህበረሰብ ይህንን እውነት ሊጋፈጥ ወይንም በፊት ለፊት ሊቃወምና ሊጠየቅ ይገባል። በውስጥ ጉዳያችን ላይ ኃይላችሁን ጉልበታችሁን ለማሳየት የምትሞክሩ የወንጌል አማኝ አክቲቪስቶችና ተናጋሪዎች እውነተኛውን የወንጌል አማኝ ተሟጋችነት ልታሳዩ ነው የሚገባችሁ። የወንጌል አማኝ ባለቤት የሌለው ስለሆነ ብቻ በሚነሱ አጀንዳዎች ነብይ እከሌ ሳይባል ነቢያት ተብሎ ሲጠራ ፓስተር እከሌ ሳይባል ፓስተር ተብሎ ሲጠራ ፓስተሮችን ሁሉ የሚወክል እንጂ አንድን ስህተት ልምምድ ያለው ፓስተር የሚወክል አይደለም። ይህንን እያነበበ ያለ ይህን ሚዲያ እየተከታተለ ያለ ምእመን ፓስተር የሚለውን ስም የሚያውቀው በአንተ በረኛው ነው እና አንድ ፓስተር እንዲያረገኝ ወይንም እንዲሆንኩ ብሎ አንድ ሰው ሲናገር ምእመንህ አንተ ነህ ትዝ የምትለው አንተም ልትሆን ትችላለህ ብሎ ነው የሚያስበው። ስለዚህ የወንጌል አማኝ መሪዎች እረኞች በሙሉ ይህን አካሄድ እስከመቼ በዝምታ ባለቤት አልባነት እንደምናይ አይገባኝም። እንዲህ አይነት ክሶች በየአደባባዩ የእግዚአብሔር መንግስት ለወንጌል እንቅፋት እንደሚሆን መረዳት እንዴት እንዳቃተን አላውቅም። አንዳንድ ነቢያት ተብሎ በነቢያት የሚባሉ ግለሰቦች የሉ። ነቢይ የሚባል የወንጌል አማኝም ሆነ መጽሐፍ ቅዱስ ላይ የተጠቀሰ የአገልግሎት ጸጋና ቢሮዎች ስለዚህ ስም በማጥፋት እምነታችንን በማጠልሸት ላይ የተመሰረተ የውስጡን ይሁን የውጭ አካሄድ ከዚህ በኋላ ባለቤት ሊኖረውና እንዲህ ያሉ ጉዳዮች ሊቆም ይገባል የሚል አቋም አለኝ። ሀገራዊ ባለቤትነት እንዳለው ህዝብና ማህበረሰብ ለእንደዚህ አይነት ጉዳዮች ንቁ ልንሆንና መብታችንን እንደ ወንጌል አማኞች ልናስከብር ይገባል ብዬ አምናለሁ። ይህንን እውነት ስናገር የወንጌል አማኙን የባለቤትነት መንፈስ አልባ የመሪ አልባ የተጠያቂነትና የተጠያቂነት አልባ መሆኑን እያስታወስኩኝ መሪዎች እንዲህ አይነት ስራ ላይ ቢያተኩሩ ከውስጥ ጭቅጭቅ ይልቅ ይበጃል ብዬ አምናለሁ። ይመለከተናል የሚለው የወንጌል አማኞች አብያተ ክርስቲያናት በሙሉ ይህንን አይነት ተግባር ሊቃወሙት ይገባል። እመለስበታለሁ። ይህ ሰው ይቅርታ አድርጉልኝ ብሎ ቪዲዮ ሰርቷል። ይቅርታ መጠየቅ መልካም ነው። ነገር ግን ከይቅርታው በፊት አሁንም መጥራት ያለባቸው ነገሮች አሉ። ይህ ሰው ከወይዘሮ ገነት
ጋር በነበረው ቃለ ምልልስ ታዋቂ ፓስተር እንዲህ ጠየቀኝ ብሎ በድፍረት ማውራቱ ይታወቃል። አሁን ደግሞ ይቅርታ ብሎ በሰራው ቪዲዮ ላይ ፕሮፌት የሚል የፌስቡክ አካውንት ነው ፌስቡክ ላይ ያወራኝ፣ እኔም ወዲያው ነው ያጠፋሁት አለ። የኛ ጥያቄ ከመጀመሪያው ታዋቂ ፓስተር ከሆነ ታውቀዋለህ ማለት ነው። ስለዚህ ማን ነው? ማስረጃስ ምንድን ነው? በሀገሪቱ ሕግ ይሄንን አይነት ድርጊት ወንጀል ስለሆነ ቤተክርስቲያንም ይህን ተግባር ፈጽሞ ስለማትቀበል ሰውየውን ንገረኝ፣ እኛን ጠይቀው። አይካልክ ደግሞ ሆን ብለን የወንጌል አማኞች ፓስተሮችን ስም ለማጠልሸት የተጠቀምክበት ነው። የይቅርታ ቪዲዮ ላይ ፕሮፌት የሚል አካውንትህ ብለህ አድበስብስ አለፍከው። ፕሮፌትና ፓስተር እንዴት አንብባ አትለይም? ፕሮፌት እስከሆነ ፕሮፌት ማን ስም የለውም። ከተጠያቂነት ለማምለጥ እርስ በእርስ የተምታታ ነገር ይዞ መቅረብ ተቀባይነት የለውም። ለማንኛውም ጉዳዩ በኢትዮጵያ ወንጌል አማኞች ካውንስል የህግ ክፍል ተይዟል። ብዙ ጊዜ ያጠፉ ሰዎች አየሩን ይይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። የእነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ግን ከእነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ብር ሳያጓጓቸው እንደውም ጭራሽ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል። ጥቂት ቢሆኑም በዚህ ልክ ኃላፊነት የሚሰማቸው አርቲስቶች አሉ። ከነዚህ መሃል አንዷ ሉላ ገዙ ነች። ቪንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡት አንዷ ሉላ ገዙ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋርጣለች። ይህ ስግብግብ አለመሆኗን ያሳያል። ኃላፊነት የሚሰማት ሰው መሆኗን ይናገራል። በዚህ በሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦች ድነው ሊሆንም ይችላል። ቪንቴክ በሰዓቱ ለአርቲስቶቹ ያቀረበላቸው ዋጋ ውድ የሚባል ነበር፣ የትኛውንም ታዋቂ ሰው የሚያማልል። ድርጅቱም የእነሱን ፊት ተጠቅሞ የሚያገኘውን ተአማኒነት የሚያተርፈውን ገንዘብ ቀድሞም ሳያውቀው ነበር። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያዩ መንገድ እውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊና እስከ ቲክቶከር የመለመላቸው ሆን ብሎ አስቦበት ነበር። ለአምባሳደርነታቸው በመኪና ሁላ የተደረደሩ አሉ። ሉላ ገዙ ከቪንቴኮች ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባችውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣውን ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ተአማኒነቷን ይዛ ከድርጅቱ ጋር የተለያየችው። ይህ ደግሞ አቋሟ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል።